ጌታ ኢየሱስ ለዘላለም የተባረከ ይሁን። የአባቴ ብሩካኖች ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ወንድማችሁ ታሪኩ አንድ ወደ እናንተ የእግዚአብሔርን ቃል ይዤ መጥቻችኋለሁ። በጌታ በኢየሱስ ክርስቶስ ስም በትህትና ጠይቃችኋለሁ ይህን ቃል እንድትሰሙ። መላው ኢትዮጵያውያኖች ከኢትዮጵያ ውጭ ያላችሁ በቲክቶክ ቢሆን በዩቲዩብ ቦታ ቢሆንም ታሪኩ በቀለ በሚልበት ላይ ገብታችሁ እንድትከታተሉ በጌታ ትህትና ጠይቃችኋለሁ። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 11 ላይ እንዲህ የሚል ቃል አለ። አንዲት ውርንጭላይቷ ታስራ ነበረች ይላል። በቢታንያ በዛ ስፍራዎች ውስጥ ላይ ቤተፋጌ የምትባልበት በኢየሩሳሌም ምድረ ዘይት ተራራ አጠገብ ላይ ወዳለች ወደ ቤተፋጌ ወደ ቢታንያ በቀረበ ጊዜ ኢየሱስ ደቀ መዛሙርቶችን ሁለቱንም ላካቸው። ምን ብሎ ላከላቸው? የታሰረችው ውርንጭላይቷ ለኔ ፈታችሁ ለኔ አምጡልኝ አለ ኢየሱስ ክርስቶስ። ነገር ግን አንድ ነገር ብቻ በዛ ስፍራዎች ውስጥ ላይ ታስራ የነበረችው ማናት? እቺ ውርንጭላይቷ ታስራለች። ማናት ያሰሯት? ሰፈር ላይ ያሉት ሁሉ አሰሯት። ተስፋ የለም ተብላ ምንም ነገር ታስራ ራእይ አላት፣ ሩጫ አላት፣ ግን ታስራለች። ነገር ግን በዛ ስፍራዎች ውስጥ ላይ ኢየሱስ አይቶ ፈታችሁ ለኔ አምጡልኝ አለ። ፈታችሁ ለኔ አምጡልኝ አለ ኢየሱስ ክርስቶስ። ይህን ሲናገርለት ስለምን ትፈታላችሁ ብለው እንኳን ቢጠይቁ እንዲህ ብላችሁ ንገሩታል፣ ለኢየሱስ ታስፈልጋለች ብላችሁ ንገሩታል። ክብር ለኢየሱስ። ኢየሱስ ክርስቶስ የማምለጫ ሐለታችን። በማንም ታምር በየትኛው ስፍራ የታሰረባችሁ ጉዳይ በኢየሱስ የሚከፈትላችሁ፣ በኢየሱስ ክርስቶስ የሚከፈትላችሁ። እቺ ውርንጭላይቷ ወዳጅ ናሰራት፣ ቤተሰብ ናሰራት፣ ተስፋ የለችም ተብላለች። ኢየሱስ ግን አያት። ዛሬ እናገራለሁ፣ ሰው የዘጋው ሁሉ በኢየሱስ ይከፈትላችሁ። የተዘገባችሁ ጉዳይ ይከፈትላችሁ። ያቺ ውርንጭላይቷ ፈታችሁ ለኔ አምጡልኛል። ነገር ግን ስለምንድን ነው የምትፈቱት ብለው እንኳን ቢጠይቁ ለኢየሱስ ታስፈልጋለች ብላችሁ ንገሩታል። ኢየሱስም ላካቸው። ፈቶ ሊያመጡ ሲል ለምን ትፈታላችሁ? ማን ነው ፈታችሁ አምጡልኛል? ኢየሱስ ባለ ለኢየሱስ ታስፈልጋለች። የአያ ውርንጭላይቷ ታስራለች። በአንድ መንደር ብቻ ነው የምትሆነው። መንቀሳቀስ የፈለገችበት ስፍራ መንቀሳቀስ አትችልም። ታስራ ናት ያለችው። ዛሬ ምንድነው የእናንተ ነገር የታሰረ? የት ነው የታሰረባችሁ ጉዳይ? የት ነው የቆመባችሁ ጉዳይ? የት ነው ፌድ የሆነባችሁ ጉዳይ? ኢየሱስ እንዲህ ይላችኋል። ኢየሱስ ከዚህ ሰዓት ጀምሮ ነገራችሁን ይፍታ። ያቺ ውርንጭላይቷ ፈቶ እንዳመጡ ከዛ በኋላ በአደባባይ ላይ አዞሩት። ሆሳና ሆሳና በጌታ ስም የምትጠራ እርሷ እየተባረከ በኢየሱስ ነው ነገሯ የተቀየረው። ዛሬ እናገራለሁ፣ በኢየሱስ ስም ነገራችሁ ይቀየራል። ይህ ኦንላይን የምትከታተሉት ሁሉ በኢየሱስ ስም ነገራችሁ ይቀየራል። ከዚህ ሰዓት ጀምሮ ነገር የታሰረ ያላችሁ ጉዳይ በኢየሱስ ስም ይከፈት። በይኸው ቃል በኢየሱስ ክርስቶስ ስም ነገሮቻችሁ ይከፈት። ያቺ ውርንጭላይቷ ከዛ በኋላ ነገሯ ተቀየረ፣ ህይወቷ ተቀየረ፣ መግቢያ መውጫ ሁሉ ተቀየረላት። ነገር ግን መጀመሪያስ አትታወቅም፣ ታስራለች። በአንድ ስፍራ ብቻ የታሰረ አንድ አያስ፣ ለምሳሌ አንድ አያ የታሰረው ወዴትም መንቀሳቀስ አይችልም። የታሰረበትን ብቻ ነው እንጂ ዙሪያ የሚበላው። ነገር ግን ምንም ነገር ወደ ሌላ ቦታ አለፈ ብሎ ማብላት አይችልም። ዛሬ እናገራለሁ፣ ንግዳችሁ ይሁን፣ ትዳራችሁ ይሁን፣ ቤታችሁ ይሁን፣ ኑሯችሁ ይሁን፣ በእውነት የታሰረባችሁ ጉዳይ ከዚህ ቃል የተነሳ በኢየሱስ ስም ይከፈትላችሁ። በኢየሱስ ስም ይፈታ ነገራችሁ። በክርስቶስ በኢየሱስ ክርስቶስ የትኛውም የጠላት አዋጅ ነው ከመካከላችሁ ይነቀል። አንድ ነገር በኢየሱስ ስም የስብከቴ ርዕስ ኢየሱስ ነገራችሁ ላይ ይፈታ። ኢየሱስ በጉዳያችሁ ላይ ጣልቃ ገብቷል። ኢየሱስ በነገራችሁ ላይ ጣልቃ ይግባ። ውርንጭላይቷን ኢየሱስ ፈታ አምጧል። ዛሬ ወንድ ልጆች፣ እህቶች፣ ወንድሞች፣ አባቶች፣ እናቶች ምንድነው የእናንተ ጉዳይ ታስረው? አመታትን ያስቆየው ነገር ምንድነው? ወራታትን የቆየው ነገር ምንድነው? ጀምራችሁ የቆመ ነገር ምንድነው? የታሰረባችሁ ጉዳይ ምንድነው? ዛሬ በትንሣኤ ጉልበት የተፈታ ያቺ ውርንጭላይቷን ኢየሱስ ፈታችሁ አምጡልኝ ብሎ ደቀ መዛሙርቶችን እንደላከ በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ መልካም ዜና መስማት ያላችሁ በታላቅ ድምፅ ነገሬ በኢየሱስ ተፈቷል በሉ እስቲ። አምኖ ላወጀ ሰው ይሆንለታል። አምኖ የታመነ ሰው እምነት የታሰረባችሁ ጉዳይ ዛሬ ተፈቱላችሁ። አረብ ሀገር ይሁን፣ አሜሪካን፣ ካናዳ ይሁን፣ አውስትራሊያ ይሁን፣ ኤዥያ ይሁን፣ ጃፓን ይሁን፣ እንዲሁም አረብ ሀገር፣ ደቡብ አፍሪካም ይሁን ቅዱሳን አንድ አዋጅ አውጅላቸው። ከዚህ ሰዓት ጀምሮ በኢየሱስ ነገራቸው የተፈታ ይሁን።
በኢየሱስ ጉዳያችሁ የተፈታ ይሁን። የሚያስጨንቃችሁ ሁሉ ከመካከላችሁ ይነቃል። የሚያውካችሁ ሁሉ ከመካከላችሁ ይቆረጥ። ጭንቀት ከመካከላችሁ ይነቃል። ተስፋ የሚያስቆርጥ አሁን ይነቃል። በተለይ በአፍሪካ ያላችሁ በጌታ በኢየሱስ ክርስቶስ በሕያው ቃል በኢየሱስ ክርስቶስ እግዚአብሔር ታምራትን ይሰራላችሁ። በሕያው ቃል እግዚአብሔር ክብሩን ይግለጽላችሁ። ከዚህ ሰዓት ጀምሮ አበቃኝ ያላችሁ ጉዳይ በኢየሱስ ክብሩን እግዚአብሔር ይግለጽላችሁ። አምናለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ በበሽታ ታሰራችሁ በጌታ በኢየሱስ ከዚህ ሰዓት ጀምሮ ነፃነት ይሰማ በጌታ በኢየሱስ። ኢየሱስ ከመጣ በኋላ ያቸው ሩንጭነቷ ዝና በሆሳና በጌታ ስም ትጠራው ለተባረከችው ተባለ። ዝናችሁ በኢየሱስ ይቀየር። ታሪካችሁ በኢየሱስ ይቀየር። ሕይወታችሁ በኢየሱስ ይቀየር። አባት ሆይ ይህን ቃል ስለሰጠህ ስም ይባረክ። በዚህ ቃል የተነሳ ብዙዎች ታምራት ይሆናል ስላልክ አመሰግናለሁ። በሽታ ቢሆን ይልቀቅ፣ ጭንቀት ይልቀቅ። በእምነት እጸልላችኋለሁ በጌታ በኢየሱስ እግዚአብሔር የታመሙት እህቶች ይፈወሱ። የታመሙ ቅዱሳን ይፈወሱ። የታመሙት እናት አባቶች ይፈወሱ። ሁሉን ታደርግ ዘንድ ቻይ ነህ። በጌታ በኢየሱስ ስም አምናችሁ እንዲህ ብላችሁ ነገሬ በኢየሱስ ስም ተፈቷል በሉ እስቲ። በኢየሱስ ክርስቶስ ስም አምናችሁ 3 ጊዜ ነገሬ በኢየሱስ ተፈቷል በሉ እስቲ። ነገሬ በኢየሱስ ተፈቷል በሉ እስቲ። እግዚአብሔር ታምራት ይሁን። ጨለማ ይገፈፍ። ክፉ ልታሰር የታሰሩት ሁሉ ይፈቱ። የታመሙት ይፈወሱ። ጣልቃ ግባ በክርስቶስ በኢየሱስ ስም አሜን። የአባቴ ብሩካኖች ጌታ ከእናንተ ጋር ይሁን። ተባረኩ። ለሌሎች ሼር እንድታደርጉ እንዲሁም ኮሜንት እንድትሰጡ በጌታ በኢየሱስ ክርስቶስ ስም ለእያንዳንዱ ሼር እንድታደርጉ ዘንድ በጌታ ትህትና ጠይቃችኋለሁ። ተባረኩ። ጌታ ኢየሱስ ይባርካችሁ።